ሰላም የስታር ቲዩብ ተከታታዮች እንደምን ቆያችሁ? ዛሬ ከመገናኛ ቦሌ ኤርፖርት በማታ ምን ይመስላል የሚለው አብረን እናያለን። በተጨማሪም ዩቲዩብ እንዳለኝ ከሚከታተሉ 98%ዎቹ ሰብስክራይብ አላደረጉም ይለኛል። ለምን እንደሆነ መልሱ እናንተው መልሱት። ልክ ከመገናኛ ስትነሱ በስተግራ ሳይድ የቦሌ ክፍለ ከተማ መስተዳደር ታገኙታላችሁ። በስተቀኝ ሳይድ ጊቢ ሜዳ ፓርክ ታገኙታላችሁ። ይህ ከፊት ለፊት የምታዩት አንበሳ ድልድይ ይባላል። ወይም ወደ ቶቶት የምግብ አዳራሽ የሚወስደው ወደ ግራችሁ ስትታጠፉ ወደ ቶቶት የምግብ አዳራሽ የሚወስዳችሁ መንገድ ማለት ነው። አሁን በስተቀኝ ሳይድ የመሶብ ዋን ስቶፕ ሰርቪስ ሴንተር ተብሎ ከተሰሩት አዲስ አበባ ውስጥ በተለያየ ክፍለ ከተማ ላይ የተሰሩት አንዱ እዚህ ይገኛል። አሁን ከፊት ለፊት የምታዩት ወይም የምታገኙት ኢምፔሪያል አደባባይ ይባላል። ፈጣን የኤሌክትሪክ ቻርጅ ማድረጊያው ከአዲስ አበባ ውስጥ በተለያየ ቦታ ከተሰሩት አንደኛው ቦሌ ክፍለ ከተማ የሚገኘው ይህ አንዱ የፈጣን ቻርጅ ማድረጊያው ከጎኔ በስተግራ ሳይድ ታገኙታላችሁ። አሁን የሚገኘው 100 ሜትር ወይም እስከ 150 ሜትር በቀኝ በኩል ገባ ብላችሁ ኢትዮጵያ ውስጥ እየተገነባ ያለው ትልቁ ስቴዲዮም ታገኙታላችሁ። አሁን የምንገኘው ቦሌ ድልድይ የሚባለው አካባቢ ወይም ቦታ ደርሰናል አለው። አሁን የምገኘው ቦሌ ድልድይ ስር ውስጥ ነው እና ወደ መጨረሻው እየተጠጋን ስለሆነ አመሰግናለሁ። እስካሁን አብራችሁ እንደተከታተላችሁን በአክብሮት የሚገልጻለሁ። ለቤቱ አዲስ ከሆናችሁ ሰብስክራይብ አድርጋችሁ እንድትከታተሉን በአክብሮት እጠይቃለሁ። አሁን ከፊት ለፊት የምታዩት ስካይላይት ሆቴል የኢትዮጵያ አየር መንገድ ዋናው ሆቴል ወይም ስካይላይት ሆቴል ፊት ለፊት እንገኛለን።
ቻው። በሌላ ቪዲዮ እስከምንገናኝ መልካም ቆይታ። ስታር ቲዩብ ሰብስክራይብ አድርጋችሁ ጠብቁኝ።